ሁሉም ሰው ስኬታማ ለመሆን እንደሚፈልግ ግልጽ ነው። ሆኖም ግን አንዳንዶች እንዲሳካላቸው ሌሎች ደግሞ እንዲወድቅ የሚያደርገው ምንድነው? በመጀመሪያ ደረጃ ስኬትን የሚወስነው ምንድነው? የተወሰኑ ሰዎች የገንዘብ ስኬት እንዳገኙ ሊገነዘቡ ይችላሉ። በሌሎች ህይወት ዘርፎቻቸው ለምሳሌ በግንኙነታቸውና የግል ህይወታቸው ላይ ደግሞ ባዶ እንደሆኑ ሊሰማቸው ይችላል። ስኬት ከ1920 በፊት እንደ ታማኝነት፣ ትህትና፣ ድፍረት ባሉ ባህሪያት የተመሰረተ ነበር። በአሁን ጊዜ ግን በሰዎች እይታ፣ አመለካከት፣ ስብዕናና ስነ ምግባር ላይ የተመሰረተ ሆኗል። እውነተኛ ስኬትን ለማግኘትና እውነተኛ ለውጥን ለማየት አቋራጭ የሚባል መንገድ የለም። ይልቁንስ መሰረታዊ ሁኔታዎችን መፍታትና የፓራዳይም ለውጥ ለማድረግ መፍቀድ ነው። እናም ራሳችሁን በመሰረታዊነት መለወጥና እነዚህንም ሰባቱን በጣም ውጤታማ የሆኑ ሰዎች ልምዶችን መከተል ያስፈልጋል ይላል መጽሐፉ። ዛሬ የምናየው መጽሐፍ The 7 Habits of Highly Effective People የተሰኘው የስቲቨን ኮቪ መጽሐፍ ነው። እነዚህም ሰባቱ ውጤታማ ሰዎች ልማዶች ወደ ውስጥ በመመልከትና ከውስጥ ወደ ውጭ መኖርን በመጀመር የሚመጡ ናቸው ይላል። በአሁን ጊዜ እንደ ማህበረሰብ ደስታንና ፍጹምነትን ለማሳየትና ህይወታችንን በማህበራዊ ሚዲያ ላይ ለመፍጠር እንሞክራለን እና ማህበራዊ ሚዲያ ላይ ብዙ ጊዜ ራሳችንን በውስጣችን እየታገልን ነገር ግን ውጫዊ ገጻችንን እየቀየርን ቀባብተን ስናቀርብ እናገኘዋለን። ጸሐፊውም አንባቢዎቹን በመጽሐፉ ሲጠይቅ በህይወት ውስጥ የበለጠ ዋጋ ስለምትሰጡት ነገር አስቡ። እናም በምናባችሁ ስታስቡ አሁን ያላችሁ ነገር ሁሉ ቢወሰድባችሁ በጣም የምትሳሱለት ነገር ምንድነው ብሎ ይጠይቃል። የማህበራዊ ሚዲያ ተከታዮቻችሁ በእነዚህ ዝርዝር ውስጥ ይገኙ ይሆን? ምናልባት ላይሆን ይችላል። ታዲያ እነዚህን በጣም የምትሳሱላቸውን እሴቶች በመለየት እንዴት ህይወታችሁን ማሻሻል ትችላላችሁ የሚለውን ሲመልስ ይህም ራሳችሁን ከውስጥ ወደ ውጪ በመኖር ነው ይላል። ህይወታችሁን ከመቀየራችሁ በፊት በራሳችሁ ውስጥ በጥልቀት በመቆፈርና መሰረታዊ ልማዳችሁንና የእምነት ስርዓቶቻችሁን ለይታችሁ እሱ ላይ መስራት አለባችሁ። እነዚህ መርሆች የባህሪ ማዕከል ናቸው ይላል። ወደ ግቦቻችሁም እንዲመራችሁ እንደ ኮምፓስ ነው የሚያገለግሉት። መርሆች የተፈጥሮ ህግ ናቸውና ሁሉም ሰው የዘራውን ነው የሚያጭደው ይላል። ስለዚህ እናንተም ዋና መርሆቻችሁን ማሰብና የባህሪ መመሪያችሁን ከተፈጥሮ ጋር እየሰራ መሆኑን ወይም ከሱ ጋር እየተቃረነ መሆኑን ማየትና መወሰን አስፈላጊ ነው ይላል። ልክ መንገዳችንን ለመምራት የከተማ ካርታ እንደምንከተል ሁሉ በህይወታችን ውስጥም እኛን ለመመራት ፓራዳይማችንን እንከተላለን ይላል። ፓራዳይም ማለት በዙሪያችን ያለውን ዓለም የምንመለከትበት ተጨባጭ መሰረት ማለት ነው። ስለ ዓለም ያለን መረዳት ሁሉ እኛ ባለን ፓራዳይም ውስጥ የተቋቋመ ነው ይላል። ስለ ፓራዳይም ምሳሌ ሲሰጥ አሉታዊ አመለካከት ያለው ሰው ዝናባማ ቀንን እንደ ጭጋግና ቀኑንም እንደ ችግር ይቆጥረዋል። ነገር ግን ቀና አመለካከት ያለው ሰው ደግሞ ያንን የዝናባማ ቀን የእድገት እድል አድርጎ ይመለከተዋልና ተፈጥሮም የሚያስፈልገውን ስንቅ እየሰጠው እንደሆነም ያስባል። ዘላቂ ለውጦችን ለማድረግ ስንፈልግ የኛን ፓራዳይም መቀየር በጣም አስፈላጊ ነው ይላል። አንዴ ፓራዳይማችንን ከቀየርን በኋላ ባህሪያችን፣ ልማዳችንና አመለካከታችንን መለወጥ እንችላለን። እናም ግቦቻችሁ ላይ እንዳትደርሱ የሚከለክሏችሁ ባህሪያት የትኞቹ እንደሆኑ ለማወቅ ፓራዳይማችሁን ማወቅና መከታተል አስፈላጊ ነው። ጸሐፊውም ራሱ የፓራዳይም ለውጥ እንዴት እንዳመጣ ሲያስረዳ አንድ ቀን ጠዋት በኒውዮርክ ከተማ ባቡር ላይ በጣም ሰላማዊ በሆነ ጉዞ ላይ ተሳፍሮ ሳለ ተሳፋሪዎች ሁሉ በጸጥታ የሚያነቡበትና የማያነቡትም ደግሞ ተፈጥሮን እይታ በመስኮት በማየት በሚጓዙበት ወቅት ነበር። ድንገትም አንድ ሰው በጣም እረፍት ከሌላቸው ልጆቹ ጋር በባቡር ተሳፈረና ወዲያውኑ ልጆቹ ያንን የተረጋጋ ባቡር አወቁት። በዚህ በጣም የተበሳጨው ስቴፈን ልጆቹን እንዲቆጣጠርና እንዲያሳርፍ አባትየውን ይጠይቀዋል። አባትየው በጣም በደከመና በመናደድ ልጆቹ እናታቸው ከአንድ ሰዓት በፊት ከዚህ ዓለም በሞት እንደተለየቻቸውና ሁሉም በድንጋጤ ውስጥ ናቸው፣ ለዛ ነው እንደዚህ የሚሆኑት ብሎ ይመልስለታል። የስቴፈንን ፓራዳይም ወዲያውኑ ተቀየረና ከብስጭት ወደ ርህራሄና ወደ እርዳታ ፍላጎት ተለወጠ። እና በዚህ ላይ ስቴፈን የሚያነሳው የፓራዳይም ለውጥ ስለ አንድ ነገር ያለንን አመለካከት ሊለውጥ ይችላል ይላል። ሆኖም ግን ሁሉም ለውጦች ልክ ባቡር ላይ እንዳጋጠመው ወዲያውኑ ላይሆን ይችላል። እያንዳንዳቸው በህይወታችሁ ላይ ግን ኃይለኛ ለውጥ ሊያደርጉ ይችላሉ ይላል። ስለዚህ አንዴ በህይወታችሁ ውስጥ ያሉ ትልልቅ ችግሮችን ለይታችሁ ካወቃችሁ በኋላ ችግሮቻችሁን ከተለያየ አቅጣጫ ማየትና ድክመቶቻችሁንም ማግኘት ትችላላችሁ። ከውስጥ ወደ ውጭ በመስራትምና ልምዶችን በመቀየር ህይወታችሁን ማሻሻል ትችላላችሁ ይላል። ከዛም ስቲቨን ኮቪ የስኬታማ ሰዎች ልማዶች የሚላቸውን 7 ልማዶችን በመጽሐፉ ይዘረዝራል። የመጀመሪያው ልማድ ቢ ፕሮአክቲቭ የሚለው ነው። ይህም ማለት ቀድሞ መንቃት ማለት ነው። ህይወታችሁን ልክ እንደ ባዶ ገጽ የሆነ ወረቀት አድርጋችሁ አስቡት ይላል። እናም የራሳችሁን ህይወት ታሪክ ራሳችሁ ለመጻፍ እድሉን ብታገኙ ታሪካችሁ ምን እንዲመስል ትፈልጋላችሁ? ህይወታችሁ ዛሬ የሚያበቃ ቢሆን መጽሐፉ ምን ሊይዝ ይችላል የሚለውን ሐሳብ አስቡ ይላል። መጽሐፉ የአካባቢያችሁ ሰለባ ስለሆናችሁ ምንም ያላደረገ ሰው ታሪክ እንዲይዝ ነው የምትፈልጉት ወይስ መጽሐፉ አካባቢው ምንም ይሁን ምን የተቻለውን እርምጃ የወሰደ ሰው ታሪክ እንዲይዝ ነው የምትፈልጉት ይላል። ይህም ወደ መጀመሪያው መርህ ይወስደናል። ይህም ማለት ዘ ፕሪንሲፕል ኦፍ ኦነርሺፕ የሚለው ነው። ይህም ማለት ለነገሮች ባለቤትነትን መውሰድ ማለት ነው። ህይወታችንን መቆጣጠር እንችላለን። ለህይወታችን ሁኔታዎች
ሌሎች ሰዎችን ተወቃሽ ማድረግ በጣም ቀላል ነው። ነገር ግን እሱ ከንቱ ነው ይላል። የኔ ጥፋት አይደለም፣ በሆነ ነገር ላይ ምንም ቁጥጥር አልነበረኝም የምንላቸው የተለመዱ አባባሎች ብዙ ጊዜ ራሳችንን አጣብቂኝ ስንገባ የምንጠቀማቸው ናቸው። ነገር ግን ህይወታችንን በባለቤትነት መያዝ ስንጀምር አዲስ መርህን እንከተላለን እና የራሳችንን ዓለምን መለወጥ እንጀምራለን ይላል። የባለቤትነትን መውሰድ መርህ ማለት የራሳችንን ስህተት መቀበል ነው። እንዲሁም ደግሞ በህይወታችን ውስጥ ያሉ ስኬቶችንም በባለቤትነት መቀበል ማለት ነው። ይህም የፓራዳይም ለውጥ የመጀመሪያው ልማድ ነው። እሱም ቢ ፕሮአክቲቭ ማለትም ቀድመህ ንቃ የሚለው ነው። ብዙ ጊዜ ፕሮአክቲቭ የሆኑ ሰዎች እርምጃ ይወስዳሉ፣ በህይወታቸው ውስጥም ኃላፊነትን ይወስዳሉና ባለቤትነትንም ይይዛሉ ይላል። ለምሳሌ ፕሮአክቲቭ ሰዎች ጤናማ የአኗኗር ዘይቤን ለመከተል ተመርምረው በሽታ እስኪገኝባቸው ድረስ አይጠብቁም። እንዲሁም ከአለቃቸው መመሪያ እስኪሰጣቸውም አይጠብቁም። ይልቁንስ ችግሮችን ለይተው መፍትሄ ቀድመው ይሰጣሉ እንጂ በህይወታቸው ውስጥም ያሉትን ሰዎች በንቃት ያዳምጣሉ እና ውጤታማ ግንኙነትን ለመጀመር አለመግባባት እስኪመጣ ድረስም አይጠብቁም። በፕሮአክቲቭ ሰዎችና በሪአክቲቭ ሰዎች መካከል ያለውን ልዩነት ለመረዳት የጭንቀት ክበብን አስቡ ይላል። ይህ ማለት የጭንቀት ክበብ ማለት እናንተ የሚያስጨንቃችሁ ነገሮች ሁሉን ይወክላል። ለምሳሌ የቤት ኪራይ ለመክፈል ወይም የመላ የሀገሪቱ ችግር ወይም ስለ ጉዞ የምትጨነቁት ሊሆን ይችላል። በዚህ የጭንቀት ክበብ ውስጥ ያለ ደግሞ ሌላ የተጽዕኖ ክበብ አለ። ይህ ደግሞ እናንተ ለዛ ነገር መፍትሄ መስጠት የምትችሉት ነገር ማለት ነው። እናም ፕሮአክቲቭ ሰዎች ብዙ ጊዜ በተጽዕኖ ክበብ ላይ ብቻ ያተኩራሉ። እናም ነገር ግን በተቃራኒው ሪአክቲቭ ሰዎች ግን በጭንቀት ክበብ ላይ ያተኩራሉ። ያም ማለት ፕሮአክቲቭ ሰዎች ሊለውጡ በሚችሉት ነገር ላይ ሲያተኩሩ የጭንቀት ክበባቸው ይቀንሳል። አንዱም ሁኔታዎችን በባለቤትነት መውሰድ ማለትም ቴኪንግ ኦነርሺፕ የሚጀምረው ከምንጠቀመው ቋንቋ ነው ይላል። ፕሮአክቲቭ ሰዎች እንደ አደርገዋለሁ፣ እችላለሁ፣ እመርጣለሁ ያሉ ቃላትን ሲጠቀሙ፣ ምላሽ ሰጪዎች ማለትም ሪአክቲቭ ሰዎች ግን አልችልም፣ ይሄ አለብኝ፣ እንዲህ ከሆነ ብቻ የመሳሰሉትን ቋንቋዎች ይጠቀማሉ። ብዙ ጊዜ ሪአክቲቭ ሰዎች ለድርጊቶቻቸውና ለቃላቶቻቸው ተጠያቂ እንዳልሆኑ ያምናሉ። እናም ይሄ ሰው በጣም ያናደደኛል ከማለት ይልቅ ትኩረታችንን ወደ የራሴን ስሜት የሚቆጣጠረው እኔ ነኝ ወደሚል በመለወጥ ከሪአክቲቭነት ወደ ፕሮአክቲቭነት መለወጥ ጀምሩ ይላል ጸሐፊው። አንድ ጊዜ ለመጻፍ ባዶ የሆነ መጽሐፍ እንደሆናችሁ ከተረዳችሁ በምትፈልጉት ነገር መምላት መጀመር ትችላላችሁ ይላል። ለችግሮቻችሁ የውጭ ምንጮችን ከመውቀስ ይልቅ መፍትሄዎችን በመፈለግ ላይ አተኩሩ እና በህይወታችሁ ውስጥም ላሉ ችግሮችም የምትሰጡትን ምላሽ መለወጥ ጀምሩ ይላል። ኃላፊነትን ውሰዱ፣ ባለቤትም ሁኑ እና የራሳችሁን የህይወት ገጾችም እርምጃ የወሰደ ሰው ታሪክን በመሙላት ጀምሩ ይላል። ሁለተኛው ልማድ ደግሞ ቢጊን ዊዝ ዘ ኢንድ ኢን ማይንድ የሚለው ነው። ይህም ማለት በአእምሯችሁ መጨረሻውን በማየት ጀምሮ የሚለው ነው። በአእምሯችሁ አንድ ቤት ከመሰረቱ ጀምሮ እየሰራችሁ እንደሆነ አስቡ እና ይህ ሂደት እንዴት ነው የምትጀምሩት? በመጀመሪያ ቤቱ ሲያልቅ ምን እንዲመስል እንደምትፈልጉ ታስባላችሁ አይደል? ከዚያም ቤቱን አቀማመጥ ትወስናላችሁ። ከዚያም ወደ እያንዳንዱ ዝርዝር ዲቴል ደግሞ ትገባላችሁ። የግንባታ ሰራተኞችም ቤቱን መገንባት ለመጀመር ቤቱ ሲያልቅ ያለውን ምስል በማየት እሱ ንድፍ ይከተላሉ። ይህንን ንድፍ ካልተከተሉ ብዙ ስህተቶችን ሊሰሩ ይችላሉ። ምናልባት እንደ ደረጃ መወጣጫ ያሉ ትልልቅ ቁልፍ ነገሮችን ሁላ ሊረሱ ይችላሉ። እና አሁን ህይወታችሁን ልክ እንደ ቤት ንድፍ አስቡት። የመጨረሻ ግባችሁ ምንድን ነው? ምንስ ነው ማሳካት የምትፈልጉት? ህይወትን ጨምሮ ለማንኛውም ፕሮጀክት ስኬት ማቀድ አስፈላጊ ነው። የአቅጣጫ መርህ የሚመጣውም ከዚህ ጋር ነው። እናም መጨረሻውን በአእምሮ ይዞ ለመጀመር አቅጣጫ ያስፈልጋል። ልክ ቤትን እንደመገንባት ሁሉ ለስኬትም አቅጣጫ አስፈላጊ ነው ይላል ጸሐፊው። ውጤታማ ሰዎች ጠንቅረው በመስራት ብቻ ስኬት እነሱ ላይ እንደሚፈስ አያስቡም። ሆኖም ግን የህይወት አቅጣጫ አላቸው ይላል። ይህንንም አቅጣጫ እንዴት ማግኘት እንችላለን ለሚለው ጥያቄ ጸሐፊው ሲመልስ ይህንንም ከ30 ቀን በኋላ ጓደኞቻችሁ፣ ቤተሰባችሁ ቀብራችሁ ላይ እንደሚገኙ በአይነ ህሊናችሁ አስቡ ይላል። እነዚያ ሰዎች ስለናንተ ምን እንዲናገሩ ነው የምትፈልጉት? ህይወታችሁን እንዴት ኖረችሁ ብላችሁ እንዲያወሩላችሁ ነው የምትፈልጉት? እና ጓደኞቻችሁና ቤተሰባችሁ ስለናንተ እንዲናገሩ የምትፈልጉትን በመወሰን ህይወታችሁ ምን ላይ ያማከለ እንደሆነ መገንዘብ ትችላላችሁ ይላል። ያም ማለት ቤተሰብ ተኮር ነው ወይም ሀብተን ያማከለ ነው ወይ ስለ ስራ ነው የሚለውን እሱንም ማወቅ ትችላላችሁ ይላል። እናም የህይወታችሁን መጨረሻ በአይነ ህሊናችሁ በመሳል እንዴት መኖር እንደምትፈልጉ መወሰን ትችላላችሁ ይላል። እናም እነዚህን ጥያቄዎች ስትመልሱ ልማድ 2ን ለመተግበር የመጀመሪያውን እርምጃ የሆነውን ፐርሰናል ሚሽን ስቴትመንት ማለትም የግል ተልዕኮ መግለጫችሁን ትፈጥራላችሁ ማለት ነው። ሚሽናችሁ ልክ እንደ ኮምፓስ ለማገልገልና የግል ስኬታችሁንና ደስታችሁን ለማረጋገጥ አስፈላጊ እርምጃ እንድትወስዱ ለመምራት ያገለግላችኋል። ሆኖም ግን የተልዕኮ መግለጫ ማለትም የሚሽናችሁን መጻፍ በአንድ ጀንበር ብቻ የሚመጣ አይደለም። ጊዜ፣ ትዕግስትና ጥልቅ ግንዛቤና ማሰላሰል ይጠይቃል ይላል። ልክ የቤቱን ንድፍ እንደማውጣትም ምናልባት ብዙ ጊዜ ሊስተካከልና በተደጋጋሚ መጻፍ ሊያስፈልግ ይችላል። የግል መግለጫችሁን እንደ ህይወት ንድፍ አድርጋችሁ ከገመታችሁ ለታሰበለት ዓላማና በማሰብም እርምጃ መውሰድ መጀመር ትችላላችሁ ይላል። ልክ እያንዳንዱ ጡብ ቤትን ለመገንባት ዓላማ እንዳለው ሁሉ
የእናንተም እያንዳንዱ ድርጊት የመጨረሻ ግባችሁን እስክታሳኩ ድረስ የሚረዳ ዓላማ ሊኖረው ይገባል ይላል። ሶስተኛው ልማድ ደግሞ ፑት ፈርስት ቲንግስ ፈርስት የሚለው ነው። ይህም ማለት መቅደም የሚገባውን ነገር ማስቀደም ማለት ነው። አሁን እሴቶቻችሁና መርሆቻችሁን ከወሰናችሁ በኋላ እንዴት እርምጃ መውሰድና በእነዚህ መርሆች መኖር መጀመር እንደምትችሉ ሲያስረዳ ይህም ወደ ልምድ 3 ያመጣናል ይላል። ይህም በመጀመሪያ መደረግ ያለባቸውን ነገሮች ማስቀደም ማለት ነው። ስንት ጊዜ ሳምንታችሁን አቅዳችሁ ነገር ግን ሳምንቱ ሙሉ አስፈላጊ ባሉ ነገሮች ላይ አጥፍታችኋል። እውነተኛ ግቦቻችሁን እንዳታሳኩ የሚከለክል የተለያየ የስልክ ጥሪ፣ ስብሰባዎችና የዕለት ተዕለት እንቅፋቶች ላይ ምንም ቁጥጥር እንደሌላችሁ ስንት ጊዜ ተሰምቷችኋል። ምናልባትም ጊዜን የመቆጣጠር ክህሎቶችንም ለማካተት ሞክራችኋል፣ ነገር ግን አልተሳካላችሁ። ታዲያ ይሄንን እንዴት ነው የምንለውጠው ካላችሁ ይህም ቅድሚያ በመስጠትና በጣም አስፈላጊ የሆኑ ተግባራትን ቅድሚያ በመከወን ነው ይላል። እናም ሁሉንም ነገር ወደ ጎን በማስቀመጥ መጀመሪያ እነዛ ቅድሚያ በምንሰጣቸው ተግባራት ላይ ብቻ አተኩሮ መስራት ነው ይላል ጸሐፊው። ይሄ ቀላል ሊመስል ይችላል፣ ነገር ግን የትኞቹ ተግባራት አስፈላጊ እንደሆኑና የትኞቹ ደግሞ ጊዜ ማባከን እንደሆኑ ለመወሰንም ሊያዳግታችሁ ይችላል። ጸሐፊውም ያንን ለማወቅ የሚረዳ ዘዴን ይጠቁማል። ይህም ታይም ማኔጅመንት ማትሪክስ የሚለውን ይህም ከዕለት ተዕለት ቱዱ ሊስት የበለጠ ውጤታማ ነው ይላል። ይህም ተግባሮቻችሁን ወደ አጣዳፊና አስፈላጊ በመከፋፈል 2 በ2 ማትሪክስ መስራት ነው ይላል። አንደኛው አስቸኳይና አስፈላጊ የሆኑ ተግባራት ላይ ያተኩራል። ይህም በጣም ወሳኝ ቢመስልም ይህ ግን ከቁጥጥራችን ውጭ ለሚሆኑ ቀውሶች ወዲያውኑ መታከም ለሚፈልጉ ብቻ የምንጠቀምበት ነው። ማለትም በጊዜ ገደብ ለሚመራ ፕሮጀክት ወይም ለምሳሌ ቤት ሲነድ አጣዳፊ ምላሽ መስጠት ሲገባን ማለት ነው። በእነዚህ ኳድራንት ውስጥ ይሄ ሊገባ ይችላል። ሁለተኛው ደግሞ አስፈላጊ በሆኑ ተግባራት ላይ ያተኩራል፣ ነገር ግን እነዚህ ደግሞ አስቸኳይ አይደሉም። ይሄም ለእናንተ በጣም አስፈላጊ የሆኑ ተግባራት በመሆናቸው ለእናንተ በጣም አስፈላጊው ኳድራንት ነው ይላል። እነዚህ ተግባራትን ግንኙነቶችን መገንባትና ለወደፊቱ እቅድ ማውጣትን ያካትታል። የእነዚህም በአንድ ጀንበር የማይከሰቱ አስፈላጊ መርሆች ናቸው ይላል። እነዚህም ለምሳሌ ግንኙነቶችን ማሻሻል ከፈለጋችሁ በመኪና ጉዞ ላይ ለምሳሌ ለጓደኛ፣ ለቤተሰብ ስልክ መደወል፣ ሙዚቃ ማዳመጥና የምትወዱትንም ፖድካስት ማዳመጥ የመሳሰሉትን ማለት ነው። ኳድራንት 3 ደግሞ አስፈላጊ ያልሆኑ ነገር ግን አጣዳፊ በሆኑ ተግባሮች ላይ ማተኮር ነው። እነዚህ ተግባራት ቀኖቻችንን የሚያቋርጡ እንደ ስልክ ጥሪዎችና ስብሰባዎች ያሉ ናቸው። እና ኳድራንት 3 ላይ ላሉ ስራዎች ቅድሚያ የሚሰጡ ከሆነ ለራሳችሁ ሳይሆን ለሌሎች ሰዎች ቅድሚያ እየሰጣችሁ እንደሆነ ወቁ ይላል። እና ይህም በኋላ መዘዝ ሊያመጣባችሁ ይችላል ይላል። ኳድራንት 4 ደግሞ አስፈላጊም አጣዳፊም ያልሆኑ ስራዎች ማለት ነው። እነዚህ ተግባራት ደግሞ በአንድ ቀን ሙሉ ተከታታይ ፊልም ሲያዩ መዋል ወይም ደግሞ በስራ ላይ ያሉ ማህበራዊ ሚዲያን ያለምንም እቅድ ስክሮል ሲያደርጉ መዋል የመሳሰሉት ናቸው። እነዚህ ተግባራት ወደ ሙሉ ጥገኝነት ህይወት ይመራሉና ሰዎችም ስራቸውን እንዲያጡ ሊያደርጉ ይችላል ይላል ጸሐፊው። እናም ጸሐፊው ማተኮር ያለባችሁ ኳድራንት 2 ላይ ነው ይላል። ታዲያ ለምን ኳድራንት 2 ላይ እናተኩራለን ካልን ቀደም ሲል እንደጠቀስነው እነዚህ ለኛ በጣም አስፈላጊ የሆኑ ተግባራት ናቸው። ግንኙነትን መገንባት፣ ማቀድ፣ በአካል ብቃት እንቅስቃሴና በመዘጋጀት ላይ የሚያተኩሩ ናቸው። እናም ለደስታችሁ ወሳኝ የሆኑ ነገሮች ሆኖ ሳለ ነገር ግን ለነሱ ጊዜ እንደሌላችሁ በማሰብ ወደ ጎን ያስቀመጣችኋቸው ነገሮች ነበሩ ይላል። ታዲያ ለነሱ ጊዜ መስጠት የምንችለው እንዴት ነው ካልን ለሌሎች ተግባሮች እምቢ ማለትን በመማር ነው ይላል። እናም ለጊዜው አስቸኳይ ለሚመስሉ ተግባሮች እምቢ በሉና እንዴት መወከል እንደምትችሉ እወቁ ይላል። ኳድራንት 2ን በማስቀደም ስራዎቻችሁን ከውስጥ ወደ ውጭ መቅረብ ጀምሩ ይላል። አራተኛው ልማድ ደግሞ ቲንክ ዊን ዊን የሚለው ነው። ይህም ማለት ሁለቱም ወገን የሚያሸንፉበትን መንገድ ማሰብ ማለት ነው። ወደሚቀጥለው ልማድ ከመሄዴ በፊት በቻናላችን በምናቀርበው ቪዲዮዎች ትምህርት እያገኛችሁ እንደሆነ ተስፋ አደርጋለሁ። እየጠቀማችሁ ከሆነ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጠየቁ እንዲሁም ይህ ቪዲዮ ለብዙ ሰዎች እንዲደርስ ላይክ እና ሼር እንድታደርጉት በትህትና ጠይቃለሁ። የቴሌግራም ቻናላችንን መቀላቀል አትርሱ። አስተያየታችሁንም በኮሜንት ላይ አስቀምጡልን። አራተኛው ሃቢት ወይም ልማድ ደግሞ ቲንክ ዊን ዊን የሚለው ነው። ህይወት እንደ ውሻ የሚባሉባት ናት። ከባድ ጨካኝ ውድድር ያለባትና የሚፈልጉትን ለማግኘት መዋሸት፣ ማጭበርበር አለብኝ የሚል አመለካከት ያላችሁ ናችሁ ይላል ጸሐፊው። እንዳለመታደል ሆኖ ዛሬ ባለው ማህበረሰብ ውስጥ ብዙ ሰዎች የያዙት አስተሳሰብ ይሄ ነው ይላል። ለማሸነፍ መሸነፍ አለብን ብለው ያምናሉ። ግን ህይወት እንደዛ መሆን እንደሌለባት ማወቅ አለባችሁ ይላል። ይልቁንስ ህይወት ውድድር መሆን የለባትም። ህይወት ሁለቱም ወገኖች ማሸነፍ የሚችሉባት መሆን ትችላለች ይላል። ሁሉን ተጠቃሚ የሚያደርግ አስተሳሰብ በመፍጠርና የተሳካና እርስ በርስ የሚደጋገፍ ግንኙነቶችን በመፍጠር ያንን ማድረግ ትችላላችሁ። ሁሉን ተጠቃሚ የሚያደርግ አስተሳሰብን መቀበል ማለት የሰውን መስተጋበር ፓራዳይም መቀየር ማለት ነው ይላል። ጸሐፊው ስለ 6 ፓራዳይሞች ሲያብራራ የመጀመሪያው
ሁለቱም ሰዎች የሚያሸንፉበት ያም ማለት ዊን ዊን ፓራዳይም ነው ይላል። ይህም ችግሮችን የሚፈታው ሁለቱንም ወገኖች በሚያረካና የጋራ ተጠቃሚነትን መፍትሄ በመፍጠር ነው ይላል። ሁለተኛው ደግሞ ካሸነፍኩ ትሸነፋላችሁ ብለው የሚያስቡበት ማለትም ዊን ሉዝ ፓራዳይም ነው። የዚህ ፓራዳይም ሰዎች ስልጣናቸውን፣ ቦታቸውንና መታወቂያቸውን ተጠቅመው ሌሎች የሚፈልጉትን እንዳያገኙ ተጽዕኖ ያደርጋሉ ይላል። ሶስተኛው ደግሞ እኔ ከተሸነፍ ታሸንፋለህ ብለው የሚያስቡት ነው። ይህም ማለት ሉዝ ዊን ማለት ነው። ይህም ተሸናፊዎች በዙሪያቸው ያሉትን ለማስደሰትና ተወዳጅነትና ተቀባይነትን ለማግኘት የሚያደርጉት ነው ይላል። አራተኛው ደግሞ ሁለቱም ወገኖች የሚሸነፉበት ማለትም ሉዝ ሉዝ ፓራዳይም ነው። ሁልጊዜ ሁለት አሸናፊ ተሸናፊዎች ወይም ሁለት ቆራጥ፣ ግትር እና ኢጎ ያላቸው ሰዎች እርስ በርስ ሲደራደሩ ሁልጊዜም ሁለቱም ወደ ተሸናፊ ሁኔታ ይገባሉ ይላል። አምስተኛው ደግሞ ሰዎች አሸናፊ እስከሆኑ ድረስ ለሌላኛው ወገን ምን እንደሚመጣ የማይጨነቁበት ይህም ደግሞ ዊን ፓራዳይም ነው። ስድስተኛውና የመጨረሻው ደግሞ ዊን ዊን ወይም ደግሞ ኖ ዲል አስተሳሰብ ነው። ይህም ማለት ሁለቱም ወገኖች ሰዎች የሚያምኑበት የጋራ ጥቅም ስምምነት ማድረግ ካልተቻለ ምንም ስምምነት አይደረግም ማለት ነው። እናም መፍትሄ ለመፈለግ በምትሞክሩበት ጊዜ ሁሉ በጣም አስፈላጊው ነገር ከመሰረታዊ መርሆች ጋር የሚስማማውን ነገር መፈለግ ነው። ይህም የመትረፍረፍ መርህ ምሳሌ ነው። የመትረፍረፍ መርህ አስተሳሰብ ማለት ለሁሉም ሰው ከበቂ በላይ የሚሆን ነገር አለ ብሎ ማመን ማለት ነው። የመትረፍረፍ አስተሳሰብ የሌላቸው ደግሞ የእጥረት አስተሳሰብ ነው ያላቸው። ይህም ማለት እኛ ካሸነፍን ሌላው መሸነፍ አለበት ብለው ያምናሉ። ዊን ዊን ካሰባችሁ ቀስ በቀስ አንዱን ከማጥፋት ይልቅ ሁለቱንም ወገኖች ማጠናከር ስለምትችሉ ውሎ አድሮ ራሳችሁን ፖዚቲቭ የሆነ ግንኙነት ስታደርጉ ታገኙታላችሁ። እና ይህን ዊን ዊን አስተሳሰብ እንዴት መተግበር እንደምትችሉ ለማሰብ አሁን ራሳችሁን በሌላው ሰው ጫማ ውስጥ አስገብታችሁ ሌላው ሰው እንደ አሸናፊ የሚቆጥራቸው መፍትሄዎች ጻፉ ይላል። ከዛም እናንተ ደግሞ እንደ ድል የምትቆጥሩትን ነገር ጻፉና እያንዳንዱ ወገን የሚጠቅምና ድል የሚያስደርግ የምትሉትን መፍትሄ አስቀምጡ ይላል። አምስተኛው ልማድ ደግሞ ሲክ ፈርስት ቱ አንደርስታንድ ዜን ቱ ቢ አንደርስቱድ የሚለው ነው። ይህም ማለት ሰው እንዲረዳችሁ መጀመሪያ እናንተ ለመረዳት ሞክሩ ማለት ነው። ጸሐፊውም ልክ አንድ የሐኪም ጋር ሄዳችሁ ከሩቅ ምልክቶች ለማየት እየታገላችሁ እንደሆነ ለሐኪሙ ስታስረዱት ከዚያም የአይን ሐኪሙ ምንም ሳይመረምራችሁ የራሱን መነጽር አውልቆ ቢሰጣችሁና እኔ ለረጅም ዓመት ያህል ይህ ሰርቶልኛልና ሞክረው ላንተም ይሰራልሃል ብሎ ቢሰጣችሁ ወደዚህ ሐኪም ተመልሳችሁ ትሄዳላችሁ ወይ? እሱንስ ወደፊት ታምኑታላችሁ ወይ ይላል። እና አሁን በህይወት ውስጥ በአስቸጋሪ ጊዜ ውስጥ ስለማለፍ ራሳችሁን አስቡ። ስለ ፍቺ፣ ስለምትወዱት ሰው መሞትና ስለ ስራ ማጣት የመሳሰሉት ማለት ነው። እና ከምን አይነት ሰው ነው ምክር ማግኘት የምትፈልጉት? በእናንተ ጫማ ውስጥ ገብቶ የሚያውቅና ምን እያጋጠማችሁ እንደሆነ ሊረዳ የማይችል ወይስ ለእናንተ ሁኔታ ለሚረዳ ሰው? በእርግጠኝነት ለሚረዳችሁ ሰው ነው። የሚሰሙንን ሰዎች እናምናለን እና ምክራቸውንም እናከብራለን። ዶክተርም ሆነ ጓደኛችሁ ስላጋጠማችሁ ነገር የሚረዳችሁ ሰውን ታምኑታላችሁ። እና የመረዳት ቁልፉም ደግሞ ማዳመጥ ነው። ሐኪሙ በደንብ ያዳምጣችሁ ኖሮ ችግራችሁን ለመፍታት በዘፈከደ መነጽር ከመስጠት ይልቅ እንዴት እንደሚረዳችሁ በተሻለ ያውቅ ነበር። በጣም ውጤታማው የማዳመጥ ዘዴ በአጽንኦት የሚሰጥ ማዳመጥ ነው። ይህንንም ለማሳካት የፓራዳይም ለውጥ ያስፈልጋል ይላል። እኛ በተለምዶ መጀመሪያ ለመረዳት አንፈልግም፣ ይልቁንስ ሰው እንዲረዳን ግን እንፈልጋለን። ብዙ ጊዜም ብዙ ሰው አንድ ሰው ሲናገር ከመረዳት ይልቅ ወይ እሱ ይናገራል ወይም ደግሞ ለመናገር ይዘጋጃል። በግንኙነት ውስጥ ያሉ ባለሙያዎች እንደሚናገሩት ከሆነ ግንኙነታችን 10% ብቻ ነው በቃላት ያለው፣ 30% በድምጽ ሲሆን 60% የሚሆነው ደግሞ በሰውነታችን የሚገለጽ ነው ይላሉ። የኛን የተለመዱ ምላሾች በአጽንኦት በማዳመጥ የምንተካ ከሆነ ሌላውን ሰው በትክክል ለመረዳት በቃላት ላይ ብቻ ማተኮር እንደሌለባችሁ ታያላችሁ ይላል። በምትኩ ከተነገሩት ቃላቶች በስተጀርባ በስሜትና ትርጉም ባለው ውይይት መከታተል አለባችሁ ይላል። ይህ ክህሎት ጊዜና ልምድ የሚወስድ ቢሆንም እንዴት በትኩረት ማዳመጥ እንደሚቻል ለመማር በእርግጠኝነት የማይቻል ነገር አይደለም ይላል። አንዴ የመረዳት ችሎታን ካዳበራችሁ በኋላ እናንተም ሰው እንዲረዳችሁ ማድረግ ላይ ማተኮር ትችላላችሁ ይላል። ሌላውን ሰው በትክክል ስንረዳ ሐሳባችንን በበቂ ሁኔታ ማስረዳትና ሐሳቦቻችን ሌላውን ከማፍረስ ይልቅ ተአማኒነት ባለው መልኩ ማቅረብ እንችላለን ይላል። ስድስተኛው ልማድ ደግሞ ሲነርጂ የሚለው ነው። እንደሚታወቀው ሁሉም ሰው የተለያየ ነው። ሁላችንም ተመሳሳይ ነገር ብናስብና እርስ በርሳችን ባንማማር ኖሮ ዓለም አሰልቺ ትሆን ነበር ይላል። እንደውም እርስ በርሳችን እንፈላለጋለን። ቀደም ሲል በቀደሙ ልማዶች ላይ ውጤታማ ግንኙነት ለማድረግ እርስ በርስ መግባባትና መደማመጥን አይተናል። አሁን ደግሞ እርስ በርስ በመተባበር ላይ ማተኮር እንችላለን። ይህም የቡድን አፈጻጸም መርህ ሲሆን እርስ በርሳችን እንድንበለጽግ የሚያስፈልገን መርህ ነው ይላል። የሌላው የአመለካከት ልዩነትን በመረዳትና በመገመት ሲነርጂን መፍጠር ነው። ሲነርጂ ማለት የእያንዳንዱ የተለያየ ግለሰቦች ጥምር እሴት ከአንድ ግለሰብ ለብቻው ካለው እሴት የበለጠ እንደሚሆን የሚያሳይ ሀሳብ ነው። በሌላ አነጋገር
ከአንድ ሁለት ይሻላል እንደሚባለው ማለት ነው። ሲነርጂ ማለቂያ ለሌላቸው እድሎች ራሳችሁን ለመክፈት ይፈቅድላችኋል። እያንዳንዱ ሰው ያላቸውን የተለያየ አመለካከትና አስተያየቶች ግምት ውስጥ በማስገባት ከናንተ የሚበልጥ ነገርን መገንባት መጀመር ትችላላችሁ ይላል። ለምሳሌ አሪፍ ፊልም በአንድ ሰው አልተሰራም ይላል። እንደ ሎርድ ኦፍ ዘ ሪንግስ፣ ስታር ዋርስ የመሳሰሉ ፊልሞችን ብንመለከት የፈጣሪዎቻቸው፣ የዲዛይነሮች፣ የጸሐፊዎችና የሌሎች ቡድን አካላት ባይኖሩ ኖሮ ፊልሞቹ ህያው ሆነው አይወጡም ነበር። እያንዳንዱ የቡድን አባል ለአጠቃላይ ፕሮጀክቱ የሚጠቅም የራሱን ጥንካሬ ወደ ጠረጴዛው አምጥቷል ይላል። ሰባተኛው ልማድ ደግሞ ሻርፕን ዘ ሶ የሚለው ነው። ማለትም መጋዛችሁን ሳሉ ማለት ነው። ምግብ ሰሪዎች በየቀኑ ቢላዎቻቸውን ይጠቀማሉ። ያለማቋረጥ ይከትፋሉ፣ ይቆርጣሉና ውሎ አድሮ ደግሞ ቢላዎቻቸው ይደለድማሉ። ከዛም ቢላውን ጥለው አዲስ ቢላ አይገዙም። ሆኖም ግን ራሱን ይስሉታል እንጂ ይላል። ልክ እንደ ሼፍን ቢላዋ ራሳችንን መሳል አለብን ይላል ጸሐፊው። ይህንንም በአካል በመንፈሳዊ በአይምሮና በማህበራዊ ጉዳዮች ለራሳችን ጊዜ በመስጠት ነው የምናደርገው ይላል። ህይወታችሁንም በእነዚህ በአራት ነገሮች በመሳል ዘላቂ ውጤታማነትን ማየት ትችላላችሁ ይላል። በአካል መታደስ ማለት ጥሩ ምግብ መመገብ፣ በቂ ረፍት ማግኘትና አዘውትሮ የአካል ብቃት እንቅስቃሴ ማድረግና ጽናትና ጥንካሬን ማጎልበት ነው ይላል። የአካል ብቃት እንቅስቃሴ ማድረግ የፕሮአክቲቭ ሀቢትን ማለትም ልማድን ለማጠናከር ይረዳል። የአካል ብቃት እንቅስቃሴ እንድታደርጉ ለሚያደርጋችሁ ኃይሎች ምላሽ ከመስጠት ይልቅ ያም ማለት ለምሳሌ በሽታው ሲመጣ ምላሽ ከመስጠት ይልቅ ለአካል ብቃታችሁ ፕሮአክቲቭ መሆን አለባችሁ ይላል። በመንፈሳዊ ራስን የማደስ ግን ማለት ማሰላሰል፣ መጸለይ፣ ከተፈጥሮ ጋር መገናኘትን ሊያካትት ይችላል። በአይምሮም ጤናማ ለመሆን ምርጥ መጽሐፎችን ማንበብ፣ ሀሳቦቻችሁና ግንዛቤዎቻችሁን ጆርናል ማድረግና የቴሌቪዥን ፕሮግራምና ሶሻል ሚዲያን ደግሞ ህይወታችሁና አይምሮአችሁን ለሚያበለጽጉ ነገሮች ብቻ በመመልከት መገደም ማለት ነው። እንዲሁም አዲስ ቋንቋ መማርና አዲስ ነገርም ለመማር ኮርስ መውሰድም ትችላላችሁ። እናም ስቲቨን ኮፊ በዚህ መጽሐፍ እንደገለጸው ሰባቱን የውጤታማ ሰዎች ልማዶች ለመጠቅለል ያህል የመጀመሪያው ፕሮአክቲቭ መሆን፣ ያ ማለት ነገሮች ሲከሰቱ መልስ ከመስጠት ይልቅ ንቁ ሆኖ ቀድሞ ለህይወታችሁ ኃላፊነት መውሰድን ያመለክታል። ሌላኛው ደግሞ ቢግን ዊዝ ዘ ኤንድ ኢን ማይንድ፣ ያ ደግሞ ስራን ያለ አላማ መስራትን አቁሙና ሁሌም ራዕይ ይኑራችሁ፣ ራዕያችሁንም እያሰባችሁ ስሩ የሚል ነው። ሶስተኛው ደግሞ ፑት ፈርስት ቲንግ ፈርስት፣ ይህ ማለት አሁን አስቸኳይ የሚመስሉ ነገር ግን ለማያስፈልጉ ተግባራት ጊዜያችሁን አታጥፉ፣ ይልቁንስ አስፈላጊ ለሆኑ ነገሮች ቅድሚያ ስጡ የሚል ነው። አራተኛው ደግሞ ቲንክ ዊን ዊን የሚለው ነው። ይህም ማለት ማሸነፍ ወይም መሸነፍ እንዳለባችሁ ማሰብን አቁሙ፣ ይልቁንስ ለሁለቱም ወገኖች የሚጠቅም መፍትሄን ፈልጉ የሚል ነው። አምስተኛው ደግሞ ሲክ ፈርስት ቱ አንደርስታንድ ዜን ቱ ቢ አንደርስቱድ፣ ይህም ማለት መፍትሄ ለመስጠት አትፍጠኑ፣ ይልቁንስ በአካባቢያችሁ ስላሉት ነገሮች በጥሞና ለማዳመጥና ለመረዳት ሞክሩ እና ለሌላ ሰዎችም የሚስማሙ ሀሳቦችን ተናገሩ የሚል ነው። ስድስተኛው ደግሞ ሲነርጃይዝ ነው። ይህም ማለት በተናጠል መስራትን በመተው በዙሪያችን ያሉትን የሌሎች ሰዎችን ጥንካሬ ተጠቀሙ የሚል ነው። ሰባተኛው ደግሞ ሻርፕን ዘ ሶ ማለትም በጣም ጠንክሮ መስራት ሳይሆን ይልቁንም በአይምሮ፣ በአካል፣ በመንፈሳዊና በማህበራዊ ጉዳይ ራሳችሁ ላይ ስሩ የሚለው ሀሳብ ነው። እናም የዚህን አስደናቂ መጽሐፍ ትምህርቶችና ልማዶችን በመተግበር ራሳችሁን ለመለወጥ የሚያስችል ሀሳብ እንዳገኛችሁበት እርግጠኛ ነኝ። በዚህም የዚህን ዘ 7 ሃቢት ኦፍ ሃይሊ ኢፌክቲቭ ፒፕል የሚለው መጽሐፍ ሪቪው በዚሁ ላብቃ። በቻናላችንም በእውነት ህይወትን የሚቀይሩ ታዋቂ መጽሐፍትን በአማርኛ የምናቀርብ ሲሆን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በማክበር ጠይቃለሁ። እንዲሁም ቪዲዮውን ለብዙ ሰው እንዲደርስ ላይክ እና ሼር እንድታደርጉት በማክበር ጠይቃለሁ። የቴሌግራም ቻናላችንንም መቀላቀል አትርሱ። እንዲሁም ያላችሁንም ማስተያየት እንዲሁም ሌላ እንድሰራላችሁ የምትፈልጉትን መጽሐፍ ሪቪው ካለም ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ድረስ